በተለያዩ ድረገጾች አነጋጋሪ ሆነችው የእጅጋየሁ ሽባባው ሁኔታ በቤተሰቦቿ አንደበት ከታዲያስ አዲስ You Live Now I'm free again ያደመጣችሁ የምትገኙት ታዲያስ አዲስ ነው። አሁን ደግሞ ቀደም ሲልም አንስተናል የብዙዎች ጥያቄ ነው የጂጂ ጉዳይ። ድምጻይ እጅጋየሁ ሽባባው በተለይ ከቅርብ ጊዜ ወዲህ ትንሽ የጤና እክል ገጥሞታል ሲባል ነበርና ግን ትክክለኛው ነገር ምንድነው? እውነት ነው የሚባላል ውሸት ነው የሚባላል። ብዙ ወዳጆች ግን አሏትና የሷ ነገር በጣም ያንገበገባቸዋል። በተለያዩ ድረገጾች እንግዲህ ብዙ ነገር ተባለ። ጥያቄውም ወደኛ መጣ። እኛ ደግሞ አይ ዝም ብሎ የሚባለውን ዝም ብሎ ሰብሰብ አድርጎ ከማስተጋባት ከዋናው ከምንጩ ምንድነው የተፈጠረው? እጅጋየሁ ሽባባው በርግጥም ደህና ነች ወይ ደህና አይደለችም ወይ ምን የተከሰተ አዲስ ነገር አለ የሚለውን ለማጣራት ጥረት አደረግንና ወደ ኒውዮርክ ደውል አደረግን። አብራት እንግዲህ እህቷ ሶፊያ ሽባባው አለች። ሶፊን ለማውራት እንሞክራለን። ከተሳካ ደግሞ ጂጂም እንዴት ነው ድምጿን ብታሰማ ጥረት እናደርጋለንና ለማንኛውም ወደ ኒውዮርክ ደውል ብናደርግ ምን ይመስልሻል? በጣም ጥሩ። ምክንያቱም ማለት ከሷ ወገን ምንም የሰማነው ነገር የለም እስካሁን። ወሬው ተናፈሰና በፌስቡክም እንዲሁ እንጸልይላት የሚል ነገር ተስተጋባ እንጂ ከሷ ዘመዶች ወይ ከሷ አንደበት ምንም የተሰማ ነገር የለም። ያ ሊሰማ ነው አሁን። እስኪ ደውል እናድርግ ወደ ኒውዮርክ። በቃላ ድርድር በሙዚቃ ጋና ስሜት ስታብራራ ነፍሴ ዓለም አለፈኝ ዓለም አንተዬ ዓለም ሳስብ ስጨን ዙማዬ ዙማ ዙማዬ ዙማዬ ዙማ ዙማዬ ዞምዬ ዙማ ዙማዬ ሶፊያ ሽባባውን አግኝቻታለሁ። ሶፊ እንደምን አመሸሽ? እንዴት አደረግሽ? እጅጋየሁ ሽባባውን በተመለከተ ብዙ አድናቂዎቿ እየደወሉ አረ እንዴት ነው ድምጿን አሰሙን ያለችበት ሁኔታ እየተባለ ብዙ ነገር እየተወራ ነውና በጣም ሲያሳስበን ጊዜ ደወልኩልሽ። ሶፊ እንዴት ናት እህታችን? ሁሉም ነገር ምን ይመስላል? እስኪ ንገሪኝ። እጅጋየሁ ደህና ናት። አብረን ያለነው ኒውዮርክ ነው ያለሁት። እንደውም እኔ ኦክላንድ ነበርኩኝ። ይሄን ነገር ሰዎች ሰምተው ሲደውሉልኝ በጣም ደነገጥኩኝ። እናቴ እንደነገጠች የሆነ ነገር ደርሶባት ነው መሰለንና ሁለታችንም ከኦክላንድ ወደዚህ መጣን ለማረጋገጥ እና ምንም ተፈጠረ አዲስ ነገር የለም። ደህና ናት ያለችው። እሷ ማታውቅም ነበር። እንደውም ከትላንት ወዲያ ነው ነገርናት ወሬውን። መንገር እንኳን እንዳለብን አስበንበት በጣም ተጨንቀን ነበር። እንንገራት አንንገራት እያለን። ምክንያቱም የኔ ወሬ ይረብሻል፣ ጥሩ አይደለም ያው ይሆን ያለው ነገር እና ደህና ናት እጅጋየሁ። አብረን እየተጫወትን እየወጣን እየገባን እየበላን እየጠጣን ያለነው። ለሚያደምጡኝ ሰዎች በሙሉ ማስተላለፈው መልእክት ለእጅጋየሁ አትጨነቁ። እጅጋየሁን የምትወዷት ሰዎች የእሷን መልካም ወደፊት ማየት የምትፈልጉ ሰዎች ካላችሁ ጸልዩላት። እግዚአብሔር መልካም ሁሉ እንዲያቃና እንዲባርካት በጸሎታቸው አስቧት። ብዙ ጊዜ ይመስለኛል ኒውዮርክ ብቻዋን ነችና ያለችው። የቤተሰቡ ወደዛ መምጣት ጥሩ ይመስለኛል አብሯት ካላችሁ። አንዳንዴ ደግሞ ወሬ ከየት እንደሚመነጭም አይታወቅምና እንዲህ አይነት ወሬዎች ከምንድነው የመነጨው ተብሎ ሊታሰብ ይችላል? እኔ ስላልገባኝ ነው። ብዙ የሚመጣው ነገር ጥሩ ያልሆነ ነው። ሶፊ እኔ እርግጠኛ አይደለሁም እንግዲህ ምንጩ ምን እንደሆነ አላውቅም። ግን እንደው የማስተላለፍ የምፈልገው ነገር እሷ ብዙ አሁን ደስተኛ አይደለችም ስለሷ እንደዚህ በመባሉ እና ትንሽ ፕራይቬሲ የምትፈልግ ይመስለኛል ሁኔታውን ሳያት። ሰው መቼም በህይወት ዘመኑ የሚያልፍበት የተለያየ ምዕራፍ አለ እና ምንም የሚዲያ ሰው ብትሆን ታዋቂ ሰው ብትሆንም ግን የግል ጉዳይ ደግሞ ሊኖራት ይችላል። ለሰዎች ሼር የማታደርገው ነገር ይኖራታል እና እንደው ስለአንድ ሰው ሁሉን ነገር ዲቴል እንደው ማወቅ አለብን ተብሎ ማሰብ አይቻልም። እና ያው የግል ነገር ይኖራታል፣ የግል ህይወት አላት እና እሷ አሁን የምትፈልገው ፕራይቬሲ ነው። ጊዜ ወስዳ ነገሮቿን ምን ማድረግ እንዳለባት ምን መስራት እንዳለባት ያለችበት ጊዜ ነውና ትንሽ ጊዜ ትፈልጋለች ብዬ አስባለሁ። የሚያስቡልኝ ሰዎች የሚጨነቁልኝ ሰዎች ታንኪው በልልኝ። ጋዜጠኞችንም እንደዚሁ በቃ ስለኔ ተቆርቁራችሁ አስባችሁ ስለኔ ደህንነት ተጨንቃችሁ ስለተናገራችሁት ነገር አመሰግናለሁ።
ያው እኔ ደህና ነኝ ብላለች። ይሄንን መልዕክት ነው አስተላልፊልኝ ያለችኝ። እኛም እንግዲህ ይሄንኑ መልዕክት ተቀብለን ለጂጂ ጤንነት ስለሷ በተባለው ነገር ሁሉ ለተጨነቁ እኛም ይሄው ያልሽውን አስተጋብተናል። እሺ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርካችሁ ሁላችሁንም። አመሰግናለሁ። ይሄንን ኃላፊነት ወስደህ መልስ ለመስጠት ደግሞ ይሄንን እድል ስለሰጠኝ አመሰግናለሁ። በእርግጥ በጣም ተጨንቀን ነበረ። በፌስቡክ በተለያየ ነገር የምናየው ነገር ረብሾን ነበር። እኛም ብዙ ጥያቄ ነው ሰው የሚጠይቀኝ እና በጣም ማድረገው ነገር ነበረ ግራ የገባኝ። ምክንያቱም ለእያንዳንዱ ሰው መልስ ሰጥተን የምንጨርሰው አይደለም። በጣም ብዙ ሰው ነው ከተለያየ ሀገር የሚጽፍ የነበረው። ስለዚህ አሁን ይሄ መልዕክት መተላለፉ ትንሽ እንደው ያረጋጋዋል ብዬ አስባለሁ።